አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም። በያላችሁበት ሰላማችሁ ብዙ ይበልልኝ። ሰላጣ ሰሞኑን በጣም ሰላጣ እየበላሁ ነው። ማሻአላህ ተባረከላህ። ላዚም እንጀራ በቀን አንዴ ነው የምበላው። መሰለን ቁርስ ከበላሁ እራት አልበላም። እንጀራ ማለት ነው። እራት እንጀራ ከበላሁ ቁርስ አልበላም። ያው ቤት ስለሆንኩኝ እና ሹፍ የሰራሁት ሰላጣ ማለት ነው። ማሻአላህ ተባረከላህ። ምን አለው? ካስ አለው፣ ክሩምፕ ይሄ በሎን አለው፣ ቲማቲም አለው፣ ቃሪያ አለው፣ ኪያር አለው፣ እንትን አለው ምንድነው ካሮት ሹፍ ካሮት አለው፣ ኪያር አለ፣ ሌሞንና ነጭ ሽንኩርት፣ መልህ፣ ዘይቱን የለኝም አላረኩም። ብስሚላ መጀመሪያ ብስሚላ አላልኩም። አውዝ ቢላ የተመጣውን ሩዝ አለ። ሩዝ በላ ነው ዛሬ ሰርቻለሁ። አቆራረጤ በትልልቁ ነው የሚጮኸውን ሰው ነው እንደሚባለው ሰላጣ ብሉ ጥሩ ነው። አንሶና ሞቅ ያለ ነገር በጣም የሚመቸኝ ያኔ ሞቅ ያለ ነገር ስላችሁ ሌሞኑ፣ ቃሪያው ያው በትልልቁም ቢሆን አይ እንደዚህ ይመቻል። በቃ ላይ ራሱ ያምራል ሰርሃ ማለት ነው። ብቻውን ጨርሰው ሩዝ ጨምርት ሩዝ ላምጣ በቀሩት እዚህ በጎን ትንሽ ነው የምፈልገው ብዙ ማለት ነው። ነው ሌላ ሳህን ከማነካካ ሌላ ሳህን አነካካለሁ። ሹፉ ኬፍ ካረቆት ብቻ ማን የሚሰራ እዛ ቤት የሚሰራ ችግሩ ብቻዬን ነኝ። አብሮ የሚበላ የለም። ወጥ ወላሂ ካሁን በኋላ ወጥ አልሰራም። ተላጃ አስቀምጬው ተደፋ። ካሁን ብቻዬን ስለሆንኩ ቢቢ ያለኝ ሩዙ እንዴት ነው ያምራል። ሽፉ ሩዝ ሽፉ ሰዊት ሩዝ ካብሳ ነው ግን እንትን የለውም ያኔ እኔ ሳልሳ አልወድም። ሳልሳ ስለማልወድ
ሳልሳ አልወድም ብዙም ሳልሳ ዘይት በጣም ሳልሳ ምናምን ነገር አይመችኝም። ማሻ ጨጓራ ስላለብኝ እና እየበላችሁ በድጋሚ ቢስሚላህ አልበል። ሩዝና ሰላጣ ማሻአላ ተባረካላ። ቃሪያ አለው። ቃሪያው በጣም የሚያቃጥል ማለት ነው። ከፈለጋችሁ ከእንትኑ ላይ ዝባዴ ማለት ይችላል። ሰላጣ በነገራችን ላይ ዝባዴ ከሰላጣ ጋር በጣም ነው የሚመቸው። ዝባዴ በጣም ነው የሚመቸው ሰላጣ ጋር። ሶስ ራሱ በዝባዴ ይሰራል። አንዳንድ ቤት ድሮ ሰራባት ዳይት እየሰሩ ባልዮ መስዋም ያኔም ምግብ ብዙ እና ሰላጣ ለአዚም በሶስ የሚሰራው በዝባዴ ነበር። ባሏም እሱም ሩዝ ብዙ ጊዜ አይበሉም። የሚበሉት እንትን ሾርባ፣ ኮኬር በወተት በተለይ ሰውየው ኮኬር በወተት ብቻ እና ሰላጣ የሚበላው ነበር። በጣም ወፍራም ነበር አሉ። ቀነሰ። በጣም ቆንጆ ነው፣ ግን የሰላጣው ድምጽ ያስጠላል። ሸክ ሸክ ያለ በጣም ወይም ለእኔ ራሱ አስጠላኝ። ለእኔ ያስጠላኝ አስባችሁታል? ለሚሰማኝ ሰው እና ውዶቼ በቃ ሰላጣዬን ማለቴ ራቴን እየበላሁ ነው። ስንት ሰዓት ነው አሁን? 3 ሰዓት ምናምን። አቤት ስኮኑ ላይትና ቀኑ ይታጣባቸዋል። እና ጅላሎ ተመችቶናል። ብቻችንን እየበላን እየተኛን ነው። የስንት ዓመት ኢጃዛ ነው ታስባችሁታ? የ6 ዓመት ኢጃዛ ነው። ልጄን ስወልድ ነው ኢጃዛ የነበርኩት ቁጭ አልኩት እና ብዙም አልደበረኝ እላችኋለሁ ውዶቼ። ያው ኢጋማዬም እየተሰራ ስለሆነ እንግዲህ ከዛ በኋላ በአዲስ መንፈስ ትላላችሁ። በአዲስ መንፈስ እንደዚህ ሪላክስ አርገና ሪላክስ ነው ትንሽ ረፍት አርገና ወደ ስራ ኢንሻአላህ። ከዛ ወደ ሀገር እንሄዳለን። የናፈቀው ቤተሰባችን ልጄ ኡፍ ያአላህ ህልም ሆኖብኛል። እንደገና ደግሞ ገና ሳልሄድ ማለት ነው
ገና ሳልሄድ ሂጄ ስመለስ የመለየቱ ነገር አስባለሁ። ጉድ እኮ ነው ገና ሳልሄድ እና አልሙሂም ቪዲዮ ከወደዳችሁት ላይክ አድርጉኝ በእናታችሁ። እስቲ ቤት ነው ያለሁት ምን ችግር አለው? እንደዚህ አድርጋችሁ ብሉ። የመዳም ቅመሞች ራሳችሁን አትምዱ። በተለይ ስራ ፈታችሁ ጭንቅንቅ አትበሉ። ባላችሁ ነገር ሰርታችሁ ብሉ። አንዳንዶቹ እያላችሁ ራሱ ማውጣት ትፈራላችሁ። በቃ በሽታ ራሳችሁን በሽታ ላይ ነው የምትጥሉት። በእንዶም አንጀታችሁን እያሰራችሁ ማለት ነው። እኛ በቃ ከሞትን በሽተኛ ከሆነሽ ፋይዳ ያኔ ብር አንቀን ራሳችሁን ጠብቁ። ያበናት ወላሂ ላዚም አንዳንዶቹ ብር ላለማውጣት ነው ሰራሃ ብር ማውጣት አይፈልጉ። ሰው ለራሱ ብር ማውጣት እንዴት ሰው ለራሱ ብር የማያወጣው? እኛ ስንኖር ነው ሁሉም ነገር የሚኖረው። እኛ ካሌለን የለንም። በሽተኛ ከሆነ ማንም ዞሮ አያየንም። እና ራሳችሁን ጠብቁ ብሉ። ስራ ቦታም ያላችሁ እየሰራችሁ ብሉ። ቻው በቃ ማሰላማ። እኔም ልብላ ራቴን ልብላ። ባይ ባይ።